ፕሪናታል ቫይታሚንስ ወይም ደግሞ በእርግዝና ጊዜ ስለሚወሰዱ ቫይታሚኖች እናወራለን። የትኞቹ ቫይታሚኖች ናቸው በእርግዝና ጊዜ መወሰድ ያለባቸው? እንግዲህ በእርግዝና ጊዜ መወሰድ ያለባቸው ቫይታሚኖች የተለያዩ አይነት ቫይታሚኖች አሉ፣ ገበያ ላይ ያሉ፣ አንዳንዴም ከውጭ በሰው የሚመጡ ቫይታሚኖች አሉ። የትኞቹ ነው ቫይታሚኖች መውሰድ ያለብን? የሚጠቅሙ ለምንድን ነው? እንግዲህ ቫይታሚኖች በእርግዝና ጊዜ የምንወስድበት ዋናው ምክንያት ቫይታሚኖቹ ጋር አይረን እና ሌሎችን ቫይታሚኖች ለእርግዝናው ለልጁም ሆነ ለእናትየዋ ጠቀሜታ ስላላቸው ነው። በተለይ ለልጁ አይረን በሰውነታችን ውስጥ ካነሰ ልጁ የመቀጨጭ ወይም ትንሽ ልጅ የመሆን አዩጃር የምንለው እንደገና ያለ ጊዜው የመወለድ አይነት ነገር ሊገጥም ስለሚችል፣ እንደዚሁም ደግሞ እናትየዋ ላይ ኢንፌክሽን የመጋለጥ ነገር ስለሚኖር፣ እናትየዋም ላይ እንደዚሁ የደም ማነስ በሚመጣበት ጊዜ ከደም ማነስ ጋር ተያይዘው ሊመጡ የሚችሉ ህመሞች ሊገጥማ ስለሚችሉ አይረን ያላቸው ቫይታሚኖች በጣም ኢምፖርታንት ናቸው። የአይረን መጠን ከ18 እስከ 30 ድረስ ነው እንግዲህ ፕሪናታሎች ላይ ሪኮመንድ የሚደረገው። ነገር ግን የደም ማነስ ያለባቸው ሴቶች እናቶች ከዛ የበለጠ ዶዝ እስከ 60 ድረስ ሊወስዱ ይችላሉ። እንደዚሁም እንዳመጋገባቸው ይለያያል። የተመጣጠነ ምግብ የሚያገኙ ሴቶች ብዙ ጊዜ የአይረን መጠኑ አነስ ሊል ይችላል። ወደ 18 20 እስከ 30 ሚሊግራም አይረን መጠን ሊኖረው ይችላል። ነገር ግን አይረን ያለው ምግብ የማይወስዱ ሴቶች ከ30 እስከ 60 ባለው ሚሊግራም አይረን ያላቸው ቫይታሚኖች ቢወስዱ ይመረጣል። እንደዚሁም ደግሞ የካልሽየም መጠን፣ የፎሊክ አሲድ መጠኑ ራሱ ይለያያል። ዩዛሌ ፎሊክ አሲድ ከ400 እስከ 800 ሚሊግራም ፎሊክ አሲድ ያላቸው ቫይታሚኖች ይመረጣሉ በእርግዝና ጊዜ። እንደዚሁም ካልሽየምም ከ500 እስከ 2 ግራም ድረስ ያላቸው ቫይታሚኖች አሉ፣ መውሰድ ይቻላል ማለት ነው። ሌሎች ቫይታሚኖች ሚኔራሎችም አስፈላጊ ናቸው። እንደ አዮዲን፣ ቫይታሚን ቢ፣ የተለያዩ ቢ6፣ ቢ12 እንደዚህ ነገሮች አስፈላጊ ናቸው። ቫይታሚን ሲ፣ ቫይታሚን ኤም ያላቸው ቫይታሚኖች ኢምፖርታንት ናቸው። ስለዚህ የምንወስዳቸውን ቫይታሚኖች ከሐኪም ጋር በመመካከር እናትየዋ ካለችበት ኮንዲሽን ጋር የትኛው ቫይታሚን ቢወሰድ የተሻለ ነው የሚለውን ሐኪምን እያማከሩ መውሰድ ያስፈልጋል ማለት ነው። ስለዚህ የምንወስዳቸው ቫይታሚኖች ከሐኪም ጋር በመመካከር መውሰድ አለብን። እንደዚሁም በትክክለኛ መንገድ በፋርማሲ በመግዛት በትክክለኛ መንገድ የገቡ ቫይታሚኖችን መውሰድ አስፈላጊ ነው ማለት ነው። አመሰግናለሁ።